እና የጆዋር መሐመድ መቆጠብ እንዲሁ በዚህ ላይ እንደዛ ያደርግም እና አቶ ባሻይ የእስክንድር እንዲህ መንጦልጦልና የጆዋር መሐመድ መቆጠብ እንዲሁ በዚህ ላይ እንዲሁ ባሻይ ጭንቅላቱን ተጠቅሞ ትንሽ እውቀት ያስጎብኙኝ እስቲ እንዲሁ ይሄን ኢትዮጵያ እንግዲህ ጭንቅላት ውስጥ የሰው እጅ ብቻ ሲኖርና ጭንቅላት ውስጥ እውቀት ሲኖር አንድ አይደለም። እስክንድር ጭንቅላት ውስጥ ያለው ጭብጨባ ነው። የሰው እጅ ሲያጨበጭብ ጭብጨባ ሲሞላ ጭንቅላት ውስጥ እጅ ሲበዛ እጅ የሆነ እጅ የሚል አስተሳሰብ ነው የምታራምደውና የትም እየሄደ እንደ ዱሻ ሲጮህ የትም እየሄደ እንዲሆነ ሲል ህዝቡ ያጨበጭብለታልና ጭንቅላት ውስጥ እውቀት ጠፋና ጭብጨባ ብቻ የሰው እጅ ሆነና አስተሳሰቡ ራሱ እጅ አለ። ለዛ ነው ገና በወጣ በእንትኑ ድል ለዲሞክራሲ ጦርነት በየዱር ገደሉ በየእንትኑ ለሚሰው ምናምን ብሎ አስጨበጨበ። ጭንቅላት ውስጥ የጭብጨባ አዚም ሲኖርብህ እጅ ሲበዛብህ እንደዚህ ነው የምታስበው። ጆዋር መሐመድ ይቅርታ ጆዋር መሐመድ ብቻ አይደለም ማለት ያለብን ነብይ ጆዋር መሐመድ ከዚህ በፊት የተናገራቸው ነገሮች እኔ ብያለሁ። ባይዘው እኔ አሁን ኢትዮጵያ ብሆን ለጆዋር መሐመድ መንገድ አይደለም ጉሮሮ ዝጋ ቢለኝ እዘጋለሁ። ከዚህ በኋላ በጭንቅላት ነው በፕላን ነው የሚሰራው። ስለዚህ አይደለም መንገድ በድንጋይ የሰው ጉሮሮ ዝጋ ካለኝ የመዝጋት እንትን አለኝ። ለጆዋር ተሰጥቻለሁ። ራሴን ለጆዋር ሰጥቻለሁ። አሜን። እኔም ለጆዋር ራሴን ሰጥቻለሁ። መሰጠት ያስፈልጋል። ለሚያውቅ ሰው መሰጠት ያስፈልጋል። ጭንቅላት ውስጥ እንደ